ያንቺን ደስታ ስንፈልግና ስናገኝ የሌላውን ደስታ አጨለመን መሆን የለበትም። እሺ እጂ በቃ ቤት እናወራለን። እዛው ተረጋጋ። አንተ ከኔ ጋር ልቀቀኝ። እኔ ባንቺ ህይወት አይመለከተኝም። እኔ አይመለከተኝም ባንቺ ህይወት። አንተ ዝም ብለህ እዚህ ውስጥ እንዳትገባ። እስካሁን አክብሬ ዝም ብያለሁ። እረፍ። ስላወኩ ደስ ብሎኛል። በሰላም እንፍተው ብያለሁ። አንተ ዝም ብለህ ፋሚሊዎቼ እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ብዝት ይበልልኝ። እኔ ያለው እግዚአብሔር ይመስገን። ጠፋ አንድ ቪዲዮ ለቅቄላችሁ ጠፋሁኝ። በዛው ይቅር በሉኝ። እሱን ይቅርታ እየጠየቅኩ ዛሬ መጣሁበትን ነገር ነግራችኋለሁ። እንግዲህ እያየን ነው ሰሞኑ ቃልዬ ኦልሞስት አብዳለች። እኔ ራሱ ላምን ነው አብዳለች የሚለውን ነገር ላምን ነው። እኔ ቃልዬ ልክ አልሰራችም። ያየሁትን ምናምን ቪዲዮቹን እያየሁ ነበር እና ቃልዬ ልክ አልሰራችም። ቃልዬን ጠርቻታለሁ። ሁለቱም ላይ እንዳየሁት እሷን ጠርተው ልጁን ይዘው መጣለች እና እኔ እሷን ነው የጠራሁት። ይዘው ትምጣ አትምጣ አላቅም። ይዘው ከመጣች ለመረጋጋት እሞክራለሁ። እስከዛሬ ሲፈጠር እንደነበረው ኪያም ላይ ምናምን ሲፈጠር እንደነበረው ቱግምለውን ባህሪ ትቼ ለመረጋጋት እሞክራለሁ። እየመጣች ነው። እስከዛ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ ፋሚሊ። እየተረሳ ነው ሰብስክራይቡ። ከእንግዲህ እንደዚህ ቪዲዮ እያበረውኝ እመጣላችኋለሁ። እንግዲህ እስኪ የሚፈጠረውን አብረን እናያለን። ጠርቻታለሁ፣ ትመጣለች። ምን እንደምትለን እናያለን። እስኪ ማለት ቆይ ብቻ በሰፊው ስትመጣ እናወራለን። እኔ እንደ ወንድምነት ግን ማወቅ ያለብኝን ነገር አላወቅኩም እስካሁን ድረስና ትምጣና ምን እንደምትለን ምክንያቷ ምን እንደሆነ እኔ ጠይቃታለሁ። እኔን እንደነሱ አታወራኝም። በእርግጠኝነት ወንድማ ስለሆንኩ አጨክንብኝም። በስርዓት ተቀምጠን የተፈጠረውን ነገር ግልጽ በሆነ መንገድ በተረጋጋ መንገድ ለማውራት እንሞክራለን። ቃልዬ ይቺ አርፋጅ ሚጢጢ እስኪ አሁንማ ሚጢጢነቱን ተውት። አሁንማ እስኪ ብቻ አሲ እንደ ሩቅ ሰው አንቺን እየጠራው ማግኘት ጀምር ነው ይባላል። ቤባ በሚለው ታውቀኛለህ ብዬ አስባለሁ። እሺ ቢስምነት ፋሚሊ ቺሪ ዱርዬ እየሆነች ነው። የተበላሸችብኝ ነው። ምን አልኩኝ ደግሞ ዱላ የቀረባት አሁን ሰላም እግዚአብሔር ይመስገን ከዱላ ተርፈናል። ዱላ የቀረባት ከኔ ዱላ ብዙ ሰው ሲርቅ ባይዘው ሰላም ነው። እኔ ዱላ ሰላም ነው። ሰላም ነው። ስንት ቀን ነው? ደህና ነሽ? ባይዘው እኔ እህቴ ራሱ እየመሰለችኝ አይደለም። አሁን እንደነ ፓፒ እንደነ ኪያ በአራት ቀን በአምስት ቀን ማግኘት የጀመርኩ ነው። አንቺ ምን ጭራሽ ሰው ሲያድግ ከእናቱ ከአባቱ ይለይና ወደ ባሉ ይጣበቃል። ገዳይለ ትንሽ ስር ገብቼ እመልስሻለሁ። ኧረ ተወው በደንብ እንደ እሺ ቤኪ ይባላል። በድጋሚ ቤባ እባላለሁ። ዝም አላችሁ ስላወኩ ደስ ጨርሱ እኮ ነው እናንተ ባይዘው አንድም የጠራሁሽ ምክንያት ስለዚህ ነው። እያየሁ ነበረ ኡፍ ምናት በያስልቺ እንዳለልሽ እኔ እየተፈጠፍኩኝ እኮ ለኔ እንድነግሪኝ ማድረግ እችል ነበር፣ ግን ብዙ ሰው ግር ብሎበታል። በእርግጠኝነት ለሁሉም ለኔ ፋሚሊም ላንቺም ለሁሉም ፋሚሊ ግልጽ እንዲሆንላችሁ ነው እንጂ እኔ እዛው እያጋጨው እየገለበጥኩ ምንም እያልኩ ለራሴ እንድትነግረኝ ማድረግ እችል ነበር። ግን እዚህ ጋር አንድ ሳልናገር ማለት የምፈልገው ነገር በጣም ደብሮኛል። ማለት ምን ነው? በጣም ማለት ቀደም ስላልነገርኩት ምናምን ከሆነ ላስረዳ። ቀደም ስላልነገርኩት እሱ ነገር ይሄ በጣም ትልቅ ነገር ነው። እውነቴን ነው የምልሽ። አይደለም እንደዚህ ያን ሁሉ ነገር ተፈጥሮ እኔ እዛው ውስጥ ገብቼ ይሄ ሁሉ ነገር ትርምስ ተፈጥሮ እንደዚህ መሆንሽ ይቅርና ኖርማል እንኳን ባላቅ ይሄ ሁሉ ነገር ባይፈጠር ነው ራሱ
ይሄን ነገር ማወቅ ነበረብኝ እኔ አይደለም ቢባ አንተ በጣም ወገንተኛ እየሆንክ ነው ማለት ኪያ በቃ ሁላችሁም ደጋፊ ሆናችሁ ለኪያ ነው ማለት ነው እኔ ማንም ይኸውልሽ ከኪያም ከፓፒም ዛሬ እኮ አንተ ታስተውቀኝ ነው እንጂ ስለዛም ነገር አለ ከሁሉ ዛሬ አልነበረም ማወቅ የነበረ ዛሬ ነበር ማወቅ የነበረብኝ እኔ ቢባ ባስረዳህ አንተ ደግ ፈቃደኛ ስለማትሆን ነው ገባህ አይደል ባይ ዘ ዌይ ፋሚሊ ከናንተ እኩል ያወኩት አንድም ለዛ ነው ቪዲዮ አስከፍቶ ያመጣኝም እሱ ነገር ነው ከናንተ ኮመንት ስለሌላ ነገር አኖራ ተወቁ በቃ ከዚህ በኋላ ማለት ከሱ ጋር ስላወቁ ደስ ብሎኛል ሻይቡና ራስ ማለት አለን ችግር የለም ማለት እኔ ደስታ ነው አይደል የምትፈልገው አንተ እኔ ምንም ሊፈጠር ደስታ ነው የምትፈልገው የኔ ደስታ መስደስት ከሆነ በቃ ሌላ ነገር ተወው ያንቺን ደስታ ስንፈልግና ስናገኝ የሌላውን ደስታ አጨለመን መሆን የለበትም ሁሌ ጥፋተኛ ነኝ ማለት ነው ቢባ ማለት ሁሌ ጥፋተኛ ነኝ ነው እንጂ ንግግርህ እኮ እንደዛ ነው ቆይ ከቤቲ ጋር ሲሆን ምንም ያልመሰለክ ሁለቱ ቤቲና እሱ አንድ ላይ ሲሆኑ ምንም ያልመሰለክ የኔ አዲስ ህይወት መጀመር የኔ ደስታ ለምንድን በዚህ ልክ እናንተ ነው የረበሻችሁ ያንቺ ደስታ ካንቺ በላይ ራሱ ነው ያስደስተኛል እኮ በቃ አሜን ብለህ መቀበል እኮ ነው ቢባ በቃ አይደል ከዚህ በኋላ ያመንኩበትን ነገር እንዴት እንደምቀበል ታውቂኛለሽ ግን ምንድነው የሆነ አላ ቪዲዮዎቹንም በቪዲዮ ነው ያወቅኩት ብያለሁ እኔ የሰማሁት ነገር ስለሌለ በቪዲዮ ነው ያወቅኩት ቪዲዮውን እስከ መጨረሻ አይቻለሁኝና ኪያን ያወራሽበት መንገድ ፓፒንም ያወራሽበት መንገድ አልወደድኩትም እሱ እንዴት ነው ያወራኝ መጀመሪያ ከሰው እኮ መጠበቅ የለብሽም እኔ እናንተ እንግባባለን ወንድሜ ካንተ ጋር እኔ ችግር የለብኝም እኔ እሷ ደስተኛ እንድትሆን ከማንም ሰው ጋር ቢሆን ደስተኛ እንድትሆን ግን ደግሞ የተፈጠረበት ነገር ብዙ አላስደስተኝም ይሄ ነገር ማጥራት አለብን ማለት የምር አይደለም የምር ይሄ ነገር ወደሽው ነው ከሱ ጋር ተዋዳችሁ ነው ወይስ ኪያን ለማስቀናት ኪያ እንደዚህ ያደረገ ብለሽ በጥፉ ለምን እሱን ነገር ግልጽ እንድታረጊልኝ እንድታብራሪልኝ እፈልጋለሁ እና ደግሞ በሌላም ቪዲዮ ቢሆን ብቻ ኪያን ይቅርታ መጠየቅ አለብሽ ይቅርታ ሊጠይቅሽ መጥቶም ያደረግሽው ነገር ቤባ በጣም ዛሬ የመጣችው ነገሮችን እንድናስተካክል ነው በቃ የራሴ ስለጀመርኩ እሱን ነው የምፈልገው እንጂ አሁን ወደዛ ወደ ባለፈው ነገር እንድንመለስ ማለት እኔ ከኪያ ጋር ያለው ነገር ተስተካክሎ ምንም የሚስተካከል ነገር አይደለም እኔ እና እሱ ነገር ጨርሰናል በቃ አሁን መንገድ ላይ ብትገናኙ ማለት ተስተካከለ የሚባለው እኮ መንገድ ላይ ብታዩ እግዚአብሔር ሰላምታ በቃ ማድረግ አለብሽ ቃል እንዴ እኔ ሰላም በቃ አንዚ ጋር እንድመለስ እንፈልገው የኔ ደስታ ነው አይደል የምትፈልገው ይሄ ጥያቄስ ቢገባ ነገር አይደል እንደዚህ ብለሽ ስለጠየቅኝ ቤባ አንድ ነገር ጠይቀኝ ብዬ አውቃለሁ ሁሉም የጠየቀኝ ነገር ከማድረግ ወደ ኋላ ብዬ አውቃለሁ ስለዚህ እኔ ውሳኔ አሁን በቃ ማለት ሁሌ በእናንተ ውሳኔ የምሄድ እኮ ትንሽ ልጅ አይደለም ትልቅ ሰው ነኝ የሚጠቅመኝም የሚጎዳኝም በደንብ አውቃለሁ ገባክ አይደለ እንዴ እስከዛሬ ድረስ ለኔ በቃ ራሳቸው ስሜት ነው የሚያዳምጡት ለኔ ትንሽ ልጅ ነሽ አይደለም እንደዚህ አይነት ትልቅ ጉዳይ ይቅርና በምንም ነገር ለኔ ትንሽ ልጅ ነሽ ምንም ቢሆን ካንቺ አእምሮ ላይ ያለች ልጅ ናት ቃል ኪዳን ናት ትንሽ እንጂ እኔ በጣም ትልቅ ሰው ነኝ ገባ በእድሜም በህይወት ተሞክሮም በፍቅርም ካልሽ በሁሉም ነገር ካንቺ የተሻለ ብዙ ነገር አይቻለሁ እኮ ገባኝ እኮ የኔን ደስታ የምትፈልግ ከሆነ ያንቺ ደስታ ነው የምፈልገው ግን ደግሞ ያንቺ ደስታ እውነት ነው ወይ የሚለውን ነገር ማወቅ ፈልጋለሁ እውነት ነው በቃ እውነት ይሄ በስሜታዊነት ተገፋፍተሽ ቢባው ማለት ልጁን ያስደበረው ነው ገባክ አይደለ ነው እየደበረ ነው ግልጽ ለማድረግ ነው ይኸውልህ እኔ ካንተ ጋር ችግር የለብኝም እኔ እሷ ወደው ምንም ነገር ብታረግ ልክ ከመሰለኝ እኔ ችግር የለብኝም በቃ እኮ ይምሰል በቃ ሁሉም ነገር አንተ ሲመጣ ኪያ ጋር ያለው ነገር ቀርቶ ካንተ ጋር ጥሩ ነገር ከመሰለኝ እኔ ከማንም በላይ ወገቤና ስሪ ለእናንተ ፍቅር ምቆም ሰው ነኝ ኮምስቆም ከሆነ ቤባ በቃ አሁን ሌላ ክርክር ውስጥ አንገባ በሰላም ተዋወቁ ከዚህ በኋላ ኪያ በቃ ይቅር በቃ ቤባ ምን ያህል እንደተጎዳ በዛ ነገር ታውቃለህ ከማንም በላይ ቅርብ የነበርከው አንተ ነህ አይደል እንዴ የኔ ደስተኛ የኔ ሂል መሆን ለአንተ ምንም የለውም አውቃለሁ እሺ እሱ ይሁንሽ ተፋቀርሽ ይሁንሽ እስካሁን እኔ ከሰው እኩል ማወቅ ለምንድን ነው ያለብኝ ከሰው እኩል ያወቅኩበትን ነገር ልታስቆመኝ ስለምትችል ቤባ አንተ ስሜት ሆነ በስሜት ተጋፍተህ በጣም ብዙ ነገር የምታደርግ አይነት ሰው ነህ ይሄ ነው አስረዳሃለሁ ያልሽን ትክክለኛ እንትንሽ ይሄ ቤባ አሁን ማለት ነገሩን እንደዚሁም እዚህ ጋር ማለት እኔ በኔ ምክንያት በጣም ልጅ እየተሰቃየ ነው ገባክ አይደል በማያገባው እየገባ ባልፈታ ከኪያ እየተፈጠረ አይታል
ፓፒ መቶ ያደረገውን ነገር ሁሉም ነገር አይተሃል አይደለ? ኪያም የራሱን ህይወት መርጦ እየኖረ ነው። የኔ ሲሆን ለምንድን ችግር የሆነው? ቆይ አንተ እንደው እነሱ ልትመክርላት ይገባል፣ ታሳርፋቸው ይገባል። ታላቅ ወንድም እንደዛ ነው ማድረግ ያለብህ እንጂ እኔ ላይ መታ አይደለም የምትጮኸው። ታረጉ ነገር ትክክል አይደለም። ሁሉም ነገር ታውቃለህ። እኔ ማድረግ ያለብኝ ነገር በይዘው አንተ አትነግረኝም። እሺ ቤባ አሁን ማለት ነው ሌላ ነገር ከመግባታችን በፊት በቃ አለ አይደለ ነገሩን ግልጽ እንድታረጊልኝ ነው እንጂ እንድትወቅሱኝ አይደለም። እኔ የምትወቅሱበት ምንም አይነት ምክንያት የለም። ለምን እንደዚህ ፈቃደኛ አይደለም አንተ? ሲጀመር ለመረዳት ፈቃድ ቤባ ከመቼ ጀምሮ ነው የነገርኩን ነገር አዳምጠህ የምታውቀው? ሁሌ ጩኸት አይደል እንደሚቀና ካንተ? ለምንድን ነው ጩኸት የሚቀናኝ? ለምንድን ነው ይሄን? እሺ ይሁን እኮ ምንም እኮ ቢሆን ይሄ ትልቅ ነገር እኮ ነው። ቃል ትልቅ ውሳኔ እኮ ነው በህይወትሽ የወሰንሽው። በቃ እስከ ዛሬ ድረስ እናንተ በመተወሰኑ እሺ፣ በዚህ አጭር ጊዜ በ15 ቀን ነው ኦልሞስት 3 ሳምንት ምናምን ቢሆን ነው። አሁን ከዚህ በኋላ ቤባ ምንም የምታሳዳኝ ነገር የለም። ገባህ አይደለ? እኔም የራሴን ህይወት መርጫለሁ፣ የራሴን ህይወት እኖራለሁ። በአንተ ህይወት ላይ አልገባሁም፣ በኪያ ህይወት ላይም አልገባሁም። ወይ እስከ ዛሬ አንተ የት ነበርክ ሲጀመር? በእኔ ህይወት አልገባሽም፣ በኪያ ህይወት አልገባሽም። ዝም በይ። በእኔ ህይወት አይመለከትም። በቃ እውነቱን ስነግርህ እንደው ማለት ነው። ተረጋጋና እኔን እናወራለን። አሁን በቃ እንደዚህ እንድልህ አይደል የፈለግከው አንተ መጀመሪያ ቤባ? እኔ አይመለከተኝም ባንቺ ህይወት ቃል እንደዛ ማለት ፈልጌ አይደለም። ቆይ ላስረዳህ፣ ስማኝ። አይመለከትም ሳይሆን በቃ ቤባ አንተ ራስን ብቻ ነው የምታዳምጠው። ስለኔ ስሜት ምንም ግድ አይሰጣችሁም። እኔ አይመለከተኝም ባንቺ ህይወት። እኔ አስረዳለሁ። አንተ ዝም በል፣ እዚህ ውስጥ እንዳገባ እስካሁን አክብሬ ዝም ብያለሁ። እረፍ። ስላወቅኩ ደስ ብሎኛል። በሰላም እንፍተው ብያለሁ። አንተ ዝም በል። እኔ እኮ አልጠበኩም ነበር አይደል? አንቺ ምንድነው ቤባ? ዝጊ በቃ። ጭራሽ አክብሬ እንደ ትልቅ ሰው ላውራሽ ባልኩኝ አድገሻል፣ ትልቅ ሰው ነሽ ብዬ ላውራሽ ባልኩኝ ጭራሽ መልስ ትመልሽልኛለሽ? እስኪ ምን እንደምታመጫ ይሻሉ ትሄጃለሽ ከኔ ጋር። አንተ አይመለከትም ቤባ። ማርያም እየሰማምከኝ ቤባ፣ ግን እየሰማምከኝ እናንተ ነው አንተ ረፍ ከኔ በማይመለከታት በሰላም ረፍ። አንተ አይመለከትም በቃ። ይኸውልህ እሷን አውርቻት ምንድነው የምታወራኝ? እናንተ ምን ነው ምን ነው እቤት እናወራለን። አልካሽም እንደዚህ አትበይ። እኔ እናንተ እናወራና ትመጣለች። ችግር የለም። አንተ አይመለከትም። ረፍ ካንተ እኔ እጄ እንድሰነዝርባት አታድርግ። ይጂ አንቺ ካንቺ ጋር እናወራለን። ረፍ። ይኸውልህ ከኔ ጋር ምንም የምታወራው ነገር የለም። ሰውዬው ካንተ ጋር ሌላ ነገር ውስጥ እንድገባ አታድርግ። እሺ ሂጂ በቃ ቤት እናወራለን። እዛው ተረጋጋ። አንተ ከኔ ጋር ልቀቀኝ። ተከስተኝ እያየሽው ነው። ግን እኔ ምን ያህል አንቺ ይኸውልሽ እንደዚህ ለምን አትረጋጋ? እሺ ልቀቃት። ለምን አትረጋጋ? ልቀቃት። አውርቼ ትክክል ነው። በደንብ ትክክል እንድንተዋወቅ ነው አይደል የመጣው? በደንብ ትክክል ነው። ለምን አብራት እንደሆነች ሁሉ ነገር ካመንኩበት ላዳምጥሽ ሞከርኩ። የሁሉ ደቂቃ የሁሉ ሰዓት ላዳምጥሽ ሞክራለሁ። አንተ እረፍ በቃ እረፍ አልኳት። እንደ ወንድ አይደለ እንዴ? ምንድን ነው? ሂጂ በቃ ሂጂ፣ እናውራለን።